ሰላም ነውማ? ሰላም ነው አባቴ። እንዴት ነህ? አንድ ጥያቄ በጠይቅሽ ይደብርሻል? ችግር የለውም። ያው ካሜራ እዛ ጋር አለ። አንድ ጥያቄ በጠይቅ ካሜራ እዛ ጋር አለ። ቀቀቀሽ አባቴ አንዴ የሚተላለፍ ነው አይደል? ይተላለፋል፣ ሚዲያ ላይ የሚተላለፍ። እሺ ከአባ እንዳታስጀምረው እሺ። ይሄ ሚዲያ ላይ ከተላለፈማ ቆንጆ መሆን አለብን አይደል? ስሞነት ማለት አለ። ቆይ እሺ፣ በጣም ይቅርታ። እሺ ችግር የለም። አንዴ ያው እንግዲህ ከታየን አይቀር ፏ ብለን ቻፕስቲኳን አንሻት። ወደቀች። ወደቀች። አይ ምን አባቱ ነው? እሺ ቆይ አስተምር፣ በቃ አስተምር። አሁን ጥያቄ አስተምር አባቱ። እሺ ወደ ጥያቄ ስገባ የመጀመሪያ ጥያቄሽ የሚሆነው ምንድነው? ይሄን ጥያቄዎች ከመለስሽ 3 ጥያቄዎች አሉ። አንዳንድ ሺህ ብር ትሸለሚያለሽ። አንዳንድ ሺህ ብር አለሽ። እና ምንድነው የመጀመሪያ ጥያቄ እድሜሽ ስንት ነው? እድሜ ባይገርም ማለት ነው በአሁኑ ወር ነው ያው ነው የወሩ መጨረሻ የለ 19 ነው ያዝኩኝ። ያው የምር እኔ አንዳንድ ሴቶች አሉ እድሜያቸውን ሲዋሽ በጣም ነው የሚገርም። እድሜ ጸጋ እኮ የምሬ ነው ማለት ነው። እውነት ነው 19 ገባሁ። 19 ገብተሻል? የምር በጣም ደስ ይላል። ሁለተኛ ጥያቄ የሚሆነው ምንድነው የጡት ማስያዣሽን ከለሩን አሳይ። የጡት ማስያዣሽን ከለር ኦኬ። ያው አንድ ሺህ ብር ያው ነው አሸንፋለሁ። አንድ ሺህ ብር አለሽ። አሁን ቀጣይ ደግሞ 1 ሺህ ብር ችግር የለም። ኦኬ አየሁት በቃ አሪፍ ነው። በጣም ጥሩ ነው። እኔ አሪፍ ነው ሁሌ ማለት ነው። እሺ ከዚህም 1 ሺህ ብር አግኝተሻል። አሁን አንድ ቀላል ጥያቄ ነው የሚቀርሽ። እሱን ከመለሽ 1 ሺህ ብር ታገኛለሽ ማለት ነው። ሶስተኛ ጥያቄ የሚሆነው ምንድነው ሜካፕሽን ታጠቢው። ሜካፕሽን ታጠቢው። ሜካፕን እንኳን ይቅርታ አድርግልኝና አልታጠብም። ምን ችግር አለ? አይ አልታጠብም። የምር 2 ሺህ ብር አደረኩልሽ ታጠቢ። በክብር ጉዳይ ነው የመጣብ። ይሄ የክብር ጉዳይ ነው እንዴ? ምን ሆነ ነው እንዴ? ሜካፕን ታጠቢ ማንም አይጠጋኝም። ይሄ የክብር ጉዳይ ነው አይደለም። በክብር ጉዳይ ስለመጣህብኝ እንጂ እኔ አንገቴን ብታርደኝ ሜካፕን አልታጠብም። ነገ ማን ሊጠጋኝ? ከሰው ጋር ላልኖር ነው እንዴ? ሜካፕ ማለት እኮ ለኛ አልገባህም አንተ ባባ። ምን ሆነ ነው? ኦኬ አልስማማም። በጣም ይቅርታ ካል እንደው ጥያቄውን ቀየርልኝና ማለት ነው። አይ ጥያቄውን መቀየር ጾቴን ባሳየስ ደግሜ ጾቴን ባሳየስ ችግር የለውም። የሜካፕ ጉዳይ ግን ከባድ ስለሆነ በጣም ይቅርታሽ። አይ የክብር ጉዳይ ነው። ነገ ከማጋለ ኖር ብታጠብ እኮ ማንም አያቀኝም። ኦኬ ባባ ቻው። ለማንኛውም እሺ በይ